እኔ አረባም አንተ ደግሞ ጥሩ ሰው አይደለም አገሯም አትረባም ህዝቡም ደግሞ የምንልበት ማሰብ መንገድ it's called negative thinking። አሁን ኔጌቲቭ ቲንኪንግን በደንብ እንድትረዱት እነዚህ ይረዷቸዋል። እነዚህ ፓተርኖቹ ይረዷቸዋል። አንደኛ ኦቨር ጀነራላይዜሽን ነው። አሜሪካን ሀገር ከአንድ ሱዳናዊ ሰው ጋር ተገናኘው። ያ ሰውዬ በጣም መጥፎ ነገር ጎዳኝ ሱዳናዊው ሰው። ስለዚህ ምን አለው ሱዳኖች ክፎች ናቸው ላሉ። ስንት ሰው ነው ያጎዳኝ? አንድ ሱዳናዊ ነው። ግን እኔ ምን አለው ሱዳኖች ክፎች ናቸው ላለው። ይሄ የኔጌቲቭ ቲንኪንግ አንዱ ነው። እኛም ሀገር እንደዛ በተለያየ እንላለን። ሁለተኛው ፖላራይዜሽን ነው። ፖላራይዜሽን ኔጌቲቭ ቲንኪንግ ፓተርን። አንድ አስተማሪ በጣም ትወደዋለህ በጣም፣ ከዛ አንድ ቀን መጥፎ ነገር ተናገረ በጣም ትጠላዋለህ። በፊትም መውደድህ it was too much፣ ከዛ ስትጠላው ደግሞ it's too much። ስለዚህ ፖላራይዝ ነው የሚያደርገው። አንድ ስራ ልትሰሩ ትጀምሩና ጥሩ ትሰራላችሁ፣ የሆነ ችግር ሲፈጠር ትውት ታደርጉታል። በቃ ይጠቅም አይሆን አረበ ምን ይደብተል። ይሄ ደግሞ ፖላራይዜሽን ይባላል። ሶስተኛው ሜንታል ፊልተሪንግ ነው። በጣም ይገርመኛል። ሜንታል ፊልተሪንግ ማለት አሁን ለምሳሌ እዚህ ጋር አሁን ጥሩ ጊዜ ያሳለፍን እናንተ ደስ ብሏችኋል እንበል፣ እኔ ደስ ብሎኛል። ዲስከሽኑ መካከል አንድ ሰው ለአንድ ደቂቃ ኔጌቲቭ ኮሜንት ይሰጣል። ሜንታል ፊልተሪንግ ካለኝ ቤት ሲሄድ እሷን ይዤ ነው የሚሄደው። የነበረውን ጥሩ ነገር በሙሉ ትረሱና ያቺ ኔጌቲቭዋ ነገር ትነዘንድዛችኋለች፣ እሷን ይዛችሁ ትሄዳላችሁ። ሜንታል ፊልተሪንግ የሚባል ይሄ የኔጌቲቭ ቲንኪንግ ፓተርን። አራተኛ ዲስካውንቲንግ ዘ ፖዚቲቭ። አንቺ እኮ ቆንጆ ነች ስትባል ኢትዮጵያ ሁሉ ቆንጆ ነው ይላለች። ዲስካውንት ነው ያደረገችው፣ የተሰጣትን አፕሪሺዬሽን አለችው። አንተ እኮ ጎበዝ ነህ፣ ያው ምንም ሁሉም ያው ነው እኮ ዳን። ፖዚቲቭ ላይ ትኩረት ለማድረግ አይፈልጉም ኔጌቲቭ ቲንከርስ። ስለዚህ ፖዚቲቭ ነገር ስትሰጧቸው ዲስካውንት ያደርጉታል፣ ያወርዱታል እንዳይቀበሉት። አምስተኛው ጃምፒንግ ቱ ኮንክሉዥን። ቴክስት አደረገልሽ፣ ስልክ ደወለልሽ፣ ፍቅር ጅግሉ ጀምራቸዋል። ኮንክሉድ አድርጌያለሁ። ግን ዝም ብሎ ጓደኛ ሊሆን ይችላል። በአንድ ነገር ላይ ተመስርቶ ወዲያው ሄዶ ኮንክሉድ ማድረግ ነው። አንተ ቅድም ሰላም አላልከኝም፣ እኔ እየተናገርኩ ሌላ ቦታ ነው የምታየው፣ ትጠላኛል። you hate me። I'm jumping to conclusion። አያችሁት? የኔጌቲቭ ቲንኪንግ አንዱ ባህሪ ነው። ከዛ ማግኒፊኬሽን ደግሞ ችግሩን አጉልቶ ማየት። የሆነ ነገር ነው እኮ የተፈጠረው፣ ትንሽ ነገር ነው፣ ግን ታጎሉትና ፎከስ ታረጉበትና ችግሩ ላይ 7 ኤ አግኝተህ 1 ቢ አግኝተሃል። የምታሰላስለው ስለ ቢዋ ነው። ቢ ለምን ቢ ያገኘው? 7ቱን ኤ አታስበው፣ ቢዋን ነው የምታስባት። ይህ ደግሞ ማግኒፊኬሽን ይባላል። 7ኛ ኢሞሽናል ሪዝኒንግ ነው። ኢሞሽናል ሪዝኒንግ አስባችሁ በመወሰን ፋንታ በስሜታችሁ፣ ለምሳሌ ስትናደዱ የምትወስኑት ነገር፣ በቃ እኔ እወጣለሁ ከዚህ ትምህርት ቤት ከአንተ ጋር እንደውም አልፈልግም፣ በንዴት ደግሞ ሌላ ጊዜ ደግሞ ደስ ሲላችሁ ደግሞ የምትወስኗቸው ውሳኔዎች አሉ። ልክ አይደሉም ሁሉም። በኢሞሽን ላይ ተመስረታችሁ ነው የወሰናችሁት። በኮግኒሽን ላይ ነው ተመስረታችሁ መወሰን ያለባችሁ፣ በስሜት ላይ አይደለም። 8ኛው ሹድ ስቴትመንት ወይም ሹልዲንግ ይባላል። ሹድ I should have done this. I should have studied. I should have ማድረግ ነበረብኝ። ይህም ማድረግ ወደ ኋላ ተመልሳችሁ ማስተካከል የማትችሉትን ነገር ከዚህ ማድረግ ነበር። I should have done this. I should have ሹዲንግ የኔጌቲቭ ቲንኪንግ አንዱ ፓተርን። ከዛ ሌብሊንግ ሪፖርቱን ሰርቶ አመጣ። 2 አስተያየት ልሰጠው ይችላል። ሪፖርትህ አይረባም ልለው ይችላለሁ። አንተ አትረባም ልለው ግን ይችላለሁ። ሪፖርትህ አትረባም ማለትም ልክ አይደለም። በተለይ ግን ሰውየውን አንተ አትረባም ካልኩት ግን ሌብል እያደረግኩት። ለምሳሌ ትምህርት ቤት ሆናቸው አንዳንድ አስተማሪዎች እንደዛ ሊሉ ይችላሉ። የሰራሽውን ስራ ልክ ጥሩ አይደለም፣ ፔፐርሽ ጥሩ አይደለም ማለት ሌላ ነገር ነው። አንቺ አትረቢም
ማለት ግን ሌብሊንግ ነው። በጣም ኔጌቲቭ ነው። በጣም የሚጎዳ ነው። ስለዚህ ሌብሊንግ አንዱ ፓተርን። 10ኛው ፐርሰናላይዜሽን። ፐርሰናላይዜሽን የማይመለከተንን ኃላፊነት መውሰድ። ጥፋት ጠፍቷል፣ ግን እኔ ፐርሰናል አደርገዋለሁ። አንድ ጓደኛዬ ታማለች፣ ለመታመሟ ራሴን ተጠያቂ አደርጋለሁ። እንዲህ ባረግ ኖሮ ብዬ ፐርሰናል ይወስደዋለሁ። ወይም ደግሞ የምትሰጡትን ኮሜንት ፐርሰናል ይወስደውና ኔጌቲቭሊ አንደርስታንድ አደርገዋለሁ። ፐርሰናላይዜሽን ነው። 11ኛው ስሙ እንደሚነግረው ብሌሚንግ አዘርስ ነው። ዩ ብሌም አዘርስ። አንዳንድ ሰዎች አይታቸዋል። አሁን ሳይኮሎጂ ላይ እንጠቀምበታለን። ግን 60 ዓመቱ ሆኖ የ60 ዓመት ሰውዬ አባቴ ስለ ጎዳይ ነው እኮ ሕፃን ሆኜ ይላል። እንደ 60 ዓመት እንዴት አላስተካከልከው? ታዲያ አባትህ ስለ ጎዳይ። 50 ዓመቷ ሴትዮ እናቴ እንዲህ ብላ ተናግራኝ ነው። እንጠቀማለን። አሁን ሳይኮአናሊስት ላይ እኮ እንጠቀምበታለን። ግን አባትየውን ብሌም ልታረጋል ትፈልጋለች ለፌለሯ። እናትየውን ብሌም ማድረግ ትፈልጋለች ለፌለሯ። this is called blaming others። ከዛ ካታስትሮፋይዚንግ አለላቸው። ልጅ አመሸ፣ እናት ምን ትላለች? ልጄን ገለውት ነው፣ በቃ ሞቷል። ችግሩን በጣም አጋናችሁ ካታስትሮፋይዝ ስታደረጉት it's called ካታስትሮፋይዚንግ። ወይም ስታስብ አውትካሙ እበራለሁ የሌለ ነገር እኮ ነው። እንደዛ ስታደረጉ ካታስትሮፋይዚንግ ይባላል። ስለዚህ ይህ ኔጌቲቭ ቲንኪንግ ፓተርን። ፖዚቲቭ ቲንኪንግስ አሁን እኔ የምነግራቸው ይህ በተለምዶ በሞቲቬሽናል ስፒች ላይ ስለሚነገር ኔጌቲቭ ቲንኪንግ እና ፖዚቲቭ ቲንኪንግ አይደለም። ሳይንቲፊክ ነገር ነው የምነግራችሁ። እንደ ምሁር ነው የማወራው። ሳይንቲፊክ ነገር ነው የማወራው። የተጠና ነገር ነው የማወራው እንጂ ዝም ብሎ በፖፑላር ሳይኮሎጂ እንደሚነገረው ወይ ዝም ብሎ ሞቲቬሽን ላይ እንደሚነገረው አይደለም። ሳይንስ ነው እያወራን ያለ ነው። ፖዚቲቭ ቲንኪንግ ዩ ፎከስ ኦን ደ ጉድ። በየትኛውም ሲቹዌሽን ጥሩ ላይ ፎከስ ታደርጋላችሁ። ኦፕቲሚስቲክ ናችሁ። ኤክስፔክቴሽናችሁን ሃይ ታደርጉታላችሁ እና ነገሮችን ሁሉ ፖዚቲቭ አድርጎ ማሰብ እና አድርጎ ማሰብ ደግሞ ፖዚቲቭ ቲንኪንግ ይባላል። ፖዚቲቭ ቲንከርስ ምንድን ነው? ፓተርኑ ልክ የኔጌቲቭ ቲንኪንግ ፓተርን ስላየ ኦፕቲሚዝም ፖዚቲቭ ቲንኪንግ ነው። ይሆናል፣ ይሳካል፣ ይደረጋል፣ ጥሩ ነው የሚሆነው፣ በጣም በጥሩ ግሬድ ነው የማልፈው፣ በህይወት እንዴት ሰክሰስፉል እንደመሆን ታያለ። ቲስ ኢዝ ኦፕቲሚዝም። ፔሲሚስቲክ አይደላችሁም፣ ኦፕቲሚስቲክ ትሆናላችሁ። ይሳካልኛል፣ ይሆንልኛል፣ ይደረጋል ብሎ ማሰብ ነው። ከዛ ኢንቱሲያዝም ወደዋለሁ ቃሉ ኢንቱሲያዝም ስትማሩትም በኤክሳይትመንት ነው የምትማሩት። ሌትስ ዱ ኢት ናጥናስቲ ንማል ናድርገው ንስራ ሄለን እስቲ አቴንድ እናድርግ የሆነ ኖሌጅ እናገኝ ይሆናል። ይሄ መነሳሳት መነቃቀል ናድርገው ኢንቱሲያዝም ነው፣ ፖዚቲቭ ቲንኪንግ ነው። ከዛ ደግሞ ካልምነስ መቼ? ችግር ሲፈጠር ቴክ ኢት ኢዚ ትላላችሁ። ፖዚቲቭ ቲንከርስ ጀስት ቴክ ኢት ኢዚ፣ ተረጋጋ፣ እናስበው፣ አትቸኩል ይላል። ካልም ነው። ከዛ ኮንፊደንስ አድርገዋለሁ። ሰልፍ ኮንፊደንስ ምን የሚጎለኝ ነገር አለ? ምን ያጣሁት ነገር አለ? ኮንፊደንስ ፖዚቲቭ ቲንኪንግ ነው፣ በራስ መተማመን። ከዛ ብሊፍ፣ በፈጣሪ የምታምኑ ከሆነ በፈጣሪ ታምናላችሁ፣ ይረዳኛል፣ ያግዘኛል ትላላችሁ። ሌላ ደግሞ በሌላ የምታምኑ ደግሞ ከሆነ በምታምኑበት እምነት ይኖራቸዋል ማለት ነው።